አረፋ ያኔ ነው ታይ እኛ ቤት የእውነት የኛ ነው ወይስ የሌላ ቤት ነው? የሌላ ነው። ጃበር አሁንም ጨምሮ እንዴት ናችሁ? ስመኝ እባላለሁ። አርክቴክት እና ኢንቴሪየር ዲዛይነር ነኝ። በዛሬው ቪዲዮ የአንድን ቤተሰብ ቤት አስተካክለን ሰርፕራይዝ እናደርጋቸዋለን። ተከታተሉኝ። ቤቱ አንድ ክፍል የጭቃ ቤት ነው። የሚኖሩት ደግሞ 6 ልጆች ያሏቸው እናትና አባት ናቸው። አባትየው ጥበቃ ነው የሚሰራው። እናትየው ደግሞ የቤት እመቤት ናት። ያለን በጀት ደግሞ 35,000 ብር ብቻ ነው። ብሩን ደግሞ አንድ ሰብስክራይበራችን ነው ያገዘን። ቤቱ ስፋቱ 3 ከ35 በ3 ሜትር ከ50 ነው። ሲገባ እንደምታዩት በስተቀኝ በኩል ወንበሮች አሉ። ከዛ ፊት ለፊት ደግሞ ቴሌቪዥን እና ከሱ በታች ልብሳቸውንና የተለያዩ ነገር የሚያስቀምጡበት ካቢኔት አለ። እንደዚሁም ሌላ ወንበሮች አሉ፣ ተጨማሪ መቀመጫ ስለሚያስፈልጋቸው ማለት ነው። በስተግራ በኩል ደግሞ አልጋቸው አለ። አልጋቸውን ከመቀመጫው ቦታ ለመከፋፈል መጋረጃን ይጠቀሙት። አልጋው ግርጌ ደግሞ ኪችናቸው አለ ማለት ነው። ይሄ ደግሞ ሴንተር ቴብላቸው ነው። ለኮርኒስ ደግሞ ይሄን ማዳበሪያን ይጠቀሙት። ያሰብነው ዲዛይን ይሄንን ይመስላል። ብዙ ጊዜ ጠባብ ቤቶችን ስለምንሰራ ነጭ ነው ለመቀባት ያሰብነው፣ ሰፊ ስለሚያስመስልልን። የሚቀመጡበትን ኤሪያ ብቻ ከግማሽ በታች ቡኒ ለመቀባት ነው ያሰብነው። የልጆች ቤት ስለሆነ ቆሻሻ እንዲችልላቸው ማለት ነው። በፊት የነበሯቸውን ወንበሮች ደግሞ ቀለም ቀብተን ስፖንጅና ትራስ ነው ለማድረግ ያሰብነው። ሴንተር ቴብሉን ግን በቀላል መንገድ በእንጨት እንደዚህ አድርገን ለመስራት አስበናል። መቀመጫ በዝቶ ቤቱ እንዳያጠብባቸው ደግሞ ከስሩ ሌላ አግዳሚ መቀመጫ ሲፈልጉ የሚያወጡትና የሚያስገቡት ነው ለመስራት ያቀድነው። አልጋው ኤሪያ ጋር ደግሞ ሲምፕል በሆነ መንገድ ለማሳመር አስበናል። ኪችኑ ጋር ደግሞ መሶብ የምታስቀምጥበትን እቃና የቅመማ ቅመም ሼልፍ ነው ለመስራት ያሰብነው። ተከታተሉ። መጀመሪያ ከጂፕሰም ነው የጀመርነው። ጂፕሰሙ ሲያልቅ ይሄንን ይመስላል። ቀለም ከመቀባታችን በፊት ቡኒ የምንቀባበትን ኤሪያ በዚህ እንጨት መክፈል ጀመርን። ከዛ ካያያዝነው በኋላ ግድግዳ ላይ ወደ ቀለም ገባን። እንደዚህ እኩሉ እንዲያገለግለን ደግሞ ይህን ጥቁር ቀለም ከታች መቀባት ጀመርን። በርና መስኮቱንም ከውስጥ በኩል ቡኒውን ቀለም ቀባናቸው። እንጨቱ ደግሞ ሞር ጥንካሬ እንዲኖረው በእንደዚህ አይነት ነገሮች ማያያዝ ጀመርን። ኮርኒሱም ከመሬት ያለው ርቀት እኩል ስላልነበረ በእንጨት እኩል ለማድረግ ሞከርን። ከዛ ይህን ጨርቅ ላዩ ላይ መታንበት። የሚታዩ ኤሌክትሪክ ገመዶችን ደግሞ በእንደዚህ አይነት ነገር ሸፈናቸው። ቀጥሎ ወንበሮቹን የምንሰራበት ቦታ ይዘናቸው መጣንና በብርጭቆ ወረቀት አሸናቸው። ከዛ ክፍት የሆኑ ቦታዎችን ደግሞ በስቲኮ ሸፈናቸው። ፕራይመር ከቀባን በኋላ ያሰብነውን ነጭ ቀለም መቀባት ጀመርን። ለልብስ የሚጠቀሙበትን ካቢኔት ደግሞ በሩን ብቻ ይዘን መተን ነጭ ቀለም ቀባን። ዥንጉርጉር ቀለም ስለነበረው ማለት ነው። በመቀጠል ጠረጴዛውንና ወንበሩን መስራት ጀመርን።
በስተመጨረሻም ወደ ቤት ይዘናቸው መጣን። መጀመሪያ ያደረግነው ይሄ ምንጣፍ መቀየር ነው። ከዛ እቃዎቹን ማስገባባት ጀመርን። ከዛ ወደ አልጋው እንሄድ ነው። አልጋው እንደምታዩት ዝቅ ያለ ስለሆነ ቤት ውስጥ የነበሩን ስፖንጆች ነበሩ፣ እሱን ጨመርንበት። ለመጋረጃ የሚሆን እንጨት ግድግዳ ላይ አስረን አዘጋጅተን ነበረ። ከዛ መጋረጃውን ሰቀል ነው። በፊት የሚጠቀሙት በገመድ ነበረ። ብሎ ይሄን የራስ መብራት ሰራንላቸው። በመቀጠል ኪችኑን ማስተካከል ጀመርን። የእውነት የኛ ነው ወይስ የሌላ ቤት ነው? የሌላ ነው።
አረፋ ያኔ ነው ታይ ቻይና የማይምጡ ቁልቆሎ ቤቴ ነው። እግዚአብሔር አሜን። ዘመድም ካለሽ እናትም አባትም ካሉሽ ጤና ይስጣችሁ። ለደግ ሰው ለድሃ ሰው መርዳ ይሄ ነው በቃ እግዚአብሔር የሚወደው። በእውነት እግዚአብሔር ይስጥ፣ ከፍ ያለ ደረጃ ይስጥ እግዚአብሔር። አሁን ጨምሮ ይስጥ። እግዚአብሔር ስም የተሳካ የተሟላ ይመልሽ፣ ከክፉ ይጠብቅሽ፣ ዘመንሽን አብስቶ ጨምሮ ጨማምሮ ይባርክ። የኔ ምርቃት ዋጋ የለውም። ፈጣሪ አምላክ ጥረሽ አምላክ ይባርክሽ፣ ይባርክሽ፣ ከፍ ከፍ ያርግሽ። ልጄ ገንዘብ ምናምን ብዙ ያገዙን ሰው እነሱ ፈጣሪ አምላክ ከጎንሽ ሆኖ በቀና ልብ በቀና ሀሳብ አንቺን እንዲያዩሽ ከጎንሽ ከፊትሽ እንዲሆኑ እንዲቆሙልሽ ፈጣሪ አምላክ ለእነሱም ሰላምና ጤና አብዝቶ ይስጣቸው። ደረጃ ድረስ እኔ ታዋረቂ ማለት